ክብር ለኢየሱስ ይሁን። ሃሌሉያ። አሁን ሶስት መሰረታዊ ነገሮችን ብናገር በጣም ደስ ይለኛልና ከነዚህ ሶስቱ መሰረታዊ ነገሮች አንደኛው አንድ ሰው የተነሳበትን ማወቅ አለበት። ምክንያቱም አሁን ላለበት ትምህርት ስለሚሆንለት አሁን ላለበት ደረጃ ትምህርት ስለሚሆንለት የተነሳበትን ማወቅ አለበት። የተነሳበትን የማያውቅ ሰው ያለበትንም ሊያውቅ ዘንድ አይችልም። አሁን ያለበት ሁኔታ አይሰማውም። ትላንት የተነሳበት አሁን ላለበት ሁኔታ መቆንጠጫ ይሆንለታል። ትላንትና ከምን አይነት መከራ ከምን አይነት ችግር መካከል እግዚአብሔር እንዳስነሳው የሚረሳ ሰው በዛሬ ላይ ልክ ትላንትና መነሻውም እንደ ዛሬስ መስሎት እግዚአብሔርን በህይወቱ ላይ የሚክድ ሰው መጨረሻውን ያበላሻል። ሁለተኛ ሐሳብ ደግሞ ያለበትን ማወቅ አለበት። አንድ ባለአደራ አንድ በምድር ላይ እግዚአብሔር እንደ ባለአደራ ያስቀመጠው ሰው ሁለተኛ ማወቅ የሚገባበት መሰረታዊ ነገር ያለበትን ነው። እንዴት ተነስቶ ከየት መጥቶ አሁን ያለበትን ሌቨል እንደደረሰ የማያስታውስ ሰው የማያስተውል አገልጋይ የማያስተውል የሰው ዘር ነገውን ያበላሻል። በነገው ላይ ምን ክብር እንዳለውና ምን መልካም ነገር እንደሚጠብቀው ሊያስታውስ አይችልም። ስለዚህ አሁን ያለንበት በእግዚአብሔር እንደሆነ በእግዚአብሔር የደረስንበት እንደሆነ እያወቅን ካልሄድን አሁን ያለንበትን ሌቨል ትላንትና ከልጅነታችንም ከእናታችንም ማህፀን ስንወጣም ጀምሮ ይዘናው የወጣነው እየመሰለን እግዚአብሔርን የሚያስክደን ሊሆን ዘንድ አይገባም። ትላንትናችን ላይ ራሳችንን ማንነታችንን ስጋችንን እየጓሰምን በሉጋም ይዘን እግዚአብሔርን እያሳየን የማንመራው ከሆነ የዛሬ ህይወታችን ዛሬ ያለንበት ህይወታችን የነገያችንን ሌቭል ያበላሸዋል። ነገያችን ላይ ልንደርስ ያለንበትን የክብር የማዕረግ ቦታዎችን ሊያበላሹብን ይችላሉ። ስለዚህ በፊታችን ያለውን ሩጫ በትዕግስት ለመሮጥ እንድንችል ዘንድ ዛሬ በእግዚአብሔር ያለንበትን ሌቨል እያየን እግዚአብሔርን እያመሰገንን በደረስንበት ሁሉ እግዚአብሔርን እያመሰገንን ለዚህ ያበቃኸኝ አንተ ነህ ተመስገን እያልን አምላካችን እግዚአብሔርን ለትውልድም ለራሳችንም እያስተዋወቅን እያሳየን ሁሉ በእርሱ ከእርሱ ለእርሱ ክብር እንደተፈጠረ እያስተዋልን